ባሌ ካልደበደበኝ አይወደኝም የሚሉ ሴቶችን ሰምታችሁ ታውቃላችሁ? ይህ አስተሳሰብ ከጀርባው የሚያሳዝን የስነ ልቦና ስብራት አለበት። የመጀመሪያው ትራውማ ቦንድ፣ በልጅነቷ ጥቃትና ፍቅርን በአንድ ላይ የሚያይ ቤተሰብ ውስጥ ማደግ። ለምሳሌ እናት ወይም አባት ልጃቸውን ሲገርፉ ስለምወድሽ እኮ ነው፣ ትልቅ ቦታ እንድትደርሺ ነው እየተባለች ስታድግ ባልዳበረ እድሜዋ አይምሮዋ ጥቃትንና ፍቅርን አንድ ላይ አቆራኝቶ እንዲመለከት ያስገድደዋል። ሁለተኛው ጥቃትን መለማመድ ወይም ደግሞ ጥቃትን ኖርማል ማድረግ። በልጅነታቸው ወይም እድሜያቸው ከፍ ካለ በኋላ ብዙ ጥቃቶችን፣ ድብደባዎች ስለሚደርሱባቸው ካደጉ በኋላ ሰላማዊ የሆነ ግንኙነት ውስጥ ሲገቡ ግንኙነቱ አሰልቺ ይሆንባቸዋል። የመጨረሻው እኔ አረባም ወይም አልጠቅምም የሚል ከፍተኛ የሆነ የውስጥ ድምፅ ስላላቸው የባልን ጩኸትና ድብደባ እንደ ትኩረት መስጠት ወይም ደግሞ እንደ ፍቅር መግለጫ አድርገው ይመለከቱታል። ጥቃትን እንደ ፍቅር እያየሽ ከሆነ ጥልቅ የሆነ የስነ ልቦና ቁስል እንዳለ ስለሚያሳይ ወደኛ ነይ።